የእስራኤል ልጆች በግብጽ ባርነት ውስጥ ለ430 ዓመት አንገታቸውን ደፍተው እየለፉ እየተሰቃዩ ህዝቡ ክዳን ያለበት እግዚአብሔር አልጥልህም በስመ ጠርቻል ዋጅቻል ወድጃለሁ ያለው ህዝብ ተገዢ እየተረገጠ የእስራኤል ልጆችን እግዚአብሔር ነፃ ሊያወጣቸው ፈለገና ከበነንት ምን አለ ይሄ ለእናንተ ፋሲካ ይሁንላችሁ ኢቦት የታረደበት መስዋዕት የሆነበት ነፍሱን ያጣበት የሞተበት ወደ ቤታችሁ የሞት መልአክ እንዳይገባ የከለከለበት ያ ፋሲካ ይሁንላችሁ ዛሬ መልእክት አለኝ ለአንድ ሰው ከሰማይ ራሱ እግዚአብሔር ነሳ በብሉይ ኪዳን ጊዜ ቤት ውስጥ ያለ ሰው ነው የማይነካው ከቤት ውጪ ካለ የመጣው የሞት መልአክ አይተውህም ይገለሃል ለምን ሲባል ደም እንዳለ በምን ይታወቃል አይታወቅም የአዲስ ኪዳን ጊዜ ግን በግንባር ላይ ነው በአዲስ ኪዳን ጊዜ በ50ኛው ቀን የተደረገውን መረዳት አይከብደንም 50ኛው ቀን ከየት ነው መቆጠር የሚጀምረው ከየት ተጀምሮ የቱ ጋር ሲያበቃ ነው 50ኛ ቀን የሚባለው የእስራኤል ህዝብ ኪዳን ምን አይነት ኪዳን አስርቱን ትእዛዝ አድርግ ወይም አታድርግ የሚለውን ኪዳን የተቀበሉት በ50ኛው ቀን ነው ለምስማኝ በ50ኛው ቀን ነው መንፈስ ቅዱስ ጸጋ የወረደበት መንፈስ ቅዱስ በምድር ላይ ለአንድና ለመጨረሻ የወረደበት በ50ኛው ቀን ነው የእግዚአብሔርን ቃል ህግን ከእግዚአብሔር ዘንድ ተቀብሎ በወረደ ማግስት ይላል በአንድ ጊዜ 3000 ሰው ጠፋይ እዛው ምዕራፍ 2 ላይ አሁን እናንተም በገደላችሁት በሱ ካመናችኋል በሱ ካመናችሁ መንፈስ ቅዱስን ትቀበላላችሁ ብሎ ሲናገር 3000 በሙሴ የሞተው እግዚአብሔር ጸጋ ሲመጣ ገንዘብ ባለው የእግዚአብሔር ጸጋ ሲመጣ በባለ ጸጋው ላይ ተደግፎ የራሱ ነገር ለማሳመር አይደለም የእግዚአብሔር ጸጋ የመጣው ቢቁ ያልሆነው ሰው ብድቅ አድርጎ ከኔ ጋር መጽሐፍ ቅዱስ ያዛችሁ ሰዎች የሐዋርያ ሥራ ምዕራፍ 2ን እናወጣለን በዓለ ሃምሳ የተባለውም ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምጽ መጣ ተቀምጠው የነበሩበትንም ቤት ሁሉ ሞላው እንደ እሳትም የተከፋፈሉ ልሳኖች ታዩአቸው በእያንዳንዳቸውም ላይ ተቀመጡባቸው እያለ ይቀጥላል ማለት ነው የመልእክቴ ዋና ሐሳብ ከዚህ ክፍል 50ኛው ቀን በሚል 50ኛው ቀን ምን አይነት ቀን ነው በመጽሐፍ ቅዱሳችን ውስጥ እንደ ኒው ተስታመንት ክርስቲያን 50ኛውን ቀን እንዴት እንረዳዋለን በመጽሐፍ ቅዱሳችን በሐዋርያ ሥራ ምዕራፍ 2 ላይ ሁላችሁም እንደምትመለከቱ ስለ 50ኛው ቀን መጽሐፍ ቅዱስ በግልጽ ይነግረናል 50ኛው ቀን ብሎ መጽሐፍ ቅዱስ ሲገልጽልን ምንን ያመለክታል ከብሉክ ከመስቀል በፊትና ከመስቀል በኋላ ስለ 50ኛው ቀን ትርጉሙ ምንድነው ያንን ከተረዳን በጣም ለህይወታችን ጠቃሚ የሆነ መልእክት እናገኝበታለን ብዬ አስባለሁ ስለ 50ኛው ቀን ሳነሳ ይህ በዚህ በሐዋርያ ሥራ ምዕራፍ 2 ላይ የተጠቀሰው በዓለ 50 ቀን ተብሎ የተጠቀሰው ያ ቀን በግሪኩ እንዲህ በመባል ይታወቃል ፔንቴኮስት በመባል ይታወቃል ፔንቴኮስት ማለት እንግዲህ ትክክለኛው ፔንቴኮስት የሚለው ነው ይህ ወርዱ የግሪክ ወርድ ነው እንደምታውቁት የግሪክ ወርድ ነው እና ፔንቴኮስት በመባል ይጠቅሰዋል ፔንቴኮስት ወይም ደግሞ 50ኛው ቀን ማለት ነው 50ኛው ቀን የሚገርማችሁ ነገር በብሉይ ኪዳን ወይም ደግሞ ከመስቀል በፊት ለነበረው ለአይሁዱ ማህበረሰብ በጣም ትልቅ ትርጉም ያለ 50ኛው ቀን በጣም በህይወታቸው ውስጥ መሰረታዊ አድርገው የሚያከብሩበት ይህ 50ኛው ቀን በአይሁዱ ልብ ውስጥ ትልቁን ቦታ የያዘ ቀን ነው 50ኛው ቀን ከተባለ አይሁዶች አይደራደሩም በዛ ቀን ለምንድነው አይሁዶች የማይደራደሩት ከመስቀል በፊት የነበሩ አይሁዶች በ50ኛው ቀን ለምንድነው የማይደራደሩት ሲባል ወደ ኋላ መለስ ብዬ ጥቂት ነገር ላንሳ በደም ስሙት ከመስቀል በፊት 50ኛው ቀን እንግዲህ 50ኛው ቀን ሲባል 1 2 3 4 ተብሎ ተቆጥሮ ነው 50ኛው ቀን የተባለው ምንድነው በ50ኛው ቀን ለአይሁድ ሰዎች የተከሰተው ወይም ደግሞ ከመስቀል በፊት ለነበሩ ሰዎች ምንድነው የተደረገላቸው ይሄንን ከተረዳን በአዲስ ኪዳን ጊዜ በ50ኛው ቀን የተደረገውን መረዳት አይከብደንም ማለት ነው የተደረገልን ነገር መረዳት አይከብደንም ማለት ነው ኦኬ አሁን በደም ስሙ ከመስቀል በፊት ወይም ደግሞ በአይ
በአይሁዱ ዘመን እግዚአብሔር አምላክ ለአይሁድ ሰዎች ኮቨናንት ሲሰጥ አንድ ትልቅ ነገር ስላለ ነው 50ኛውን ቀን የሚያከብሩት። አይሁዶቹ 50ኛውን ቀን ከየት ነው መቆጠር የሚጀምሩት? 50ኛው ቀን ከየት ነው መቆጠር የሚጀምረው? ከየት ተጀምሮ የቱ ጋር ሲያበቃ ነው 50ኛ ቀን የሚባለው? አይሁዶች 50ኛውን ቀን መቆጠር የሚጀምሩት በዘጸአት ምዕራፍ 12 ላይ እግዚአብሔር አምላክ በደንብ ስሙት 50ኛው ቀን መቆጠር የሚጀምረው በአዲስ ኪዳንም በብሉይ ኪዳን ጊዜም ከፋሲካ ነው መቆጠር የሚጀምረው። ፋሲካ በዘጸአት መጽሐፍ ምዕራፍ 12 ላይ ሄዳችሁ ስትመለከቱ 12ኛው ምዕራፍ ላይ የእስራኤል ልጆች በግብጽ ባርነት ውስጥ ለ430 ዓመት አንገታቸውን ደፍተው እየለፉ እየተሰቃዩ የአይሁድ ሕዝብ ወይም ደግሞ በግብጽ አገር ላይ ሲኖር የነበረው ተገዢ የነበረው ኮቨናንት ያለ ትውልድ ነው። ገዢው ኮቨናንት የሌለበት ትውልድ ነው። በግብጽ አገር ላይ ባሪያ የነበረው ኪዳን ያለ ነው። ገዢ የነበረው ኪዳን የሌለ ነው። 430 ዓመት አስቆጠሩ። የት? በግብጽ ባርነት። በዚህ ጊዜያት ሁሉ እግዚአብሔር አምላክ የሚገርማችሁ ነገር በተለያየ ዘመን ሙሴንና አሮንን ይጠቀምና እንዲህ ይለው ነበረ ለፈርዖን ሕዝቤ ያገለግለኝ ዘንድ ልቀቅ የሚል መልእክት እግዚአብሔር ይናገረው ነበር። ነገር ግን ፈርዖን አልቀበልም አልሰማህም አለ። ልቡ ደንዳና ነበር ይላል። ፈርዖን ሲባል አንድ ፐርሰን አይደለም። ለምሳሌ የኢትዮጵያ ነገስታቶች አይታችሁ ከሆነ ከዚህ በፊት የነበሩ ነገስታቶች አጼ በሚባል ነው የሚጠሩት። እንደዛ ፈርዖን ከተባለ በግብጽ አገር ላይ የሚነግሰውን ወይ ደግሞ የነገሰውን ንጉስ የሚያሳይ እንደማይረግ የሚጠቀሙት ነው። ግን የትኛው ግለሰብ እንደሆነ ዋን ፐርሰን አይደለም። ይሁን እንጂ በግብጽ ላይ የሚሾሙ ሁሉ ግን የፈርዖን መንፈስ ነበረባቸው። ሕዝቡ ኪዳን ያለበት እግዚአብሔር አልጥልህም በስመ ጠርቻለሁ ዋጅቻለሁ ወድጃለሁ ያለው ሕዝብ ተገዢ እየተረገጠ፣ ኪዳን የሌለበት ሕዝብ ግን ገዢ፣ ኪዳን የሌለበት ሕዝብ ገዢ ሆኖ ጌታ ሆኖ፣ ኪዳን ያለው ሕዝብ ግን እየተረገጠ ባሪያ እየሆነ 430 ዓመት አስቆጠረ። እግዚአብሔር አምላክ አንድ ቀን ጊዜውን ጠብቆ ሕዝቡን ሊያስመልጠው ፈለገ። ሕዝቡን ተውላችሁ ሕዝቡን ከነዛ ከፈርዖኖቹ እጅ ተናጥቆ ነፃ ሊያወጣ እግዚአብሔር ፈለገ። ብዙ ጊዜ ሙሴን ይጠቀማል። ሕዝቤ ያገለግለኝ ዘንድ ልቀቅ የሚል መልእክት እግዚአብሔር ይናገራል። ሰውየው አይሰማም። የሚነሱ ፈርዖኖች አይሰሙትም። ልባቸው ደንዳና ስለነበረ አይሰሙትም፣ አይቀበሉትም። የሚመጣውን መልእክት ያቃልሉታል። ከዕለታት አንድ ቀን እግዚአብሔር ሙሴን እንደዚህ ያለው፣ አሁን አንተ አትነሳም አለው። አሁን አንተ አትናገርም አለው። እና ሲባል ያንተን ሲዝን ጨርሻለሁ፣ አሁን እነሳለሁ። ዛሬ መልእክት አለኝ ለአንድ ሰው ከሰማይ ራሱ እግዚአብሔር ይነሳል። ቀኛችሁን እስቲ ከፍ አድርጉና ዛሬ ማታ በሉ፣ በእኔ ጉዳይ ላይ በሉ፣ እስቲ ሰው አይደለም የሚነሳው በሉ፣ ራሱ እግዚአብሔር ይነሳል በሉ። አንድ ሰው ጮሆ አሜን ይበለኝ። ስሙት። ለብዙ ጊዜ ሙሴ ነው የተላከው። ለብዙ ጊዜ ሙሴ ነው የተናገረው። ለብዙ ጊዜ ሙሴ ነው ታምራት ያደረገው። ፈርዖንና ሙሴ ይተዋወቃሉ። ፈርዖን ያደገበት ነው ማለት ሙሴ ያደገበት ነው በፈርዖን ቤት። መልእክቱን ይንቀው ነበር ሰውየው። የሚናገረውን መልእክት ትኩረት ሰጥቶ አይሰማም፣ አይቀበልም፣ ይንቀዋል። ሙሴ ብዙ ታላላቅ ታምራቶቹን ያደርጋል፣ ሰውየው ይንቀዋል፣ አልሰማህም ይላል። ሙሴ አንድ ሚራክል ካደረገ እሱ በመተተኞች፣ በሟርተኞች፣ በደጋሚዎች ብዙ ማድረግ ይፈልጋል። በራሱ ባለው ነገር የሚተማመን ሰው ነው። እግዚአብሔር አስጨረሰና አንድ ቀን እንደዚህ አለው፣ አሁን ሙሴ አንተ አትናገርም፣ ያንተና የአሮን ድርሻ አለው። ሂዳችሁ ለሕዝቡ እንዲህ ብላችሁ መናገር ነው። እናንተ በቤታችሁ መቀነ ኩበኑ ላይ ደም ቀብታችሁ ብቻ ጠብቁ። ከዚህ በኋላ ሙሴ አያልፍም፣ እኔ ራሴ አልፋል። አንድ ሰው ጮሆ አሜን ይበለኝ።
ስሙኝ ሙሴ ጋር እግዚአብሔር መጣና እንደዚህ አለው ሙሴ አለው እያንዳንዱ ሰው ለቤቱ የሚበቃውን ያህል ጥቦት ይረድ ከዛስ ይባል ለእያንዳንዱ ለእስራኤል ቤት ንገራቸው ምን ብዬ ምንም አትታገሉ 430 ዓመት አንገት ደፍታችኋል አይደል አው ዛሬ ግን እቺ ብቻ ተባበሩኝ ምንድነው ሲባል እያንዳንዱ ሰው ጥቦት አርደው መቀኑና ጉበኑን ይቀባ ከዛስ ይባል ይጠብቅ እኔ ነኝ የማልፈው ከነ የሚመጣ መልእክተኛ አለ መልእክተኛው ሲመጣ አንድ የሚገርማችሁ ነገር የተቀበለ መስፈርት አለ መስፈርቱ እንደዚህ የሚል ነው ደም ያለበትን እንዳትነካ ወይኔ መልእክት አለኝ ጌታ በሚያውቀው ቤት በኢየሱስ ስም አይነካም ደም ያለበትን ቤት እንዳትነካ እንዳትገባው እንዳትነካ የመጣው የሞት መልአክ የተቀበለው ስምሪት እንደዚህ ነው ደም ባለበት ቤት እንዳትንኳኳ ሰበር ዘና ቤታችሁ በክፉ አይንኳኳም አንድ ሰው እዚህ ካለ ጩኹ አሜን ይበለኝ እንዳትንኳኳ ነው እሺ ቀጥ ብሎ መጣ ስመጣ በቃ በኩሩ ሊጨርስ ነው የተቀበለው ትእዛዝ መጣ እያንዳንዱን የጨፈጨፈ ሲመጣ እዚህ ጋር ደም ያለበት ቤት አለ አይነካም ለምን ሲባል እንዳትነካ ተብያለሁ ባይዘወይ በጣም የሚገርመው ነገር ልንገርህ በብሉይ ኪዳን ጊዜ ቤት ውስጥ ያለ ሰው ነው የማይነካው ከቤት ውጪ ካለ የመጣው የሞት መልአክ አይተውህም ይገላል ለምን ሲባል ደም እንዳለ በምን ይታወቃል አይታወቅም የአዲስ ኪዳን ጊዜ ግን በግንባር ላይ ነው አንድ ሰው ጩኹ አሜን ይበለኝ የአዲስ ኪዳኑ የሚገርማችሁ ነገር በበሪህ ላይ ሳይሆን በግንባር እስኪ እጃችሁን ከፈርኩና ደሙ በሉ እስቲ በግንባሬ ነው በልብ ጽላት ላይ ነው በሉ እስቲ ኢየሱስ ያድናል እናንተ ታውቁትም እንጂ ክፉ እናንተን ከሩቅ ያውቃችኋል መልከ እንዴት ነው ከሩቅ ሰጉ እንዴት ነች ከሩቅ ክፉ እናንተን ከሩቅ ነው የሚያውቃችሁ ምክንያቱም ደማችሁን ከሩቅ ያያል አሜን አሜን እስቲ እጃችሁን ከፈርኩና ደም አለብኝ በሉ እስቲ ወይኔ አንድ ጀግና እስኪ ድገሙና ደም አለብኝ በለኝ የእስራኤል ልጆችን እግዚአብሔር ነፃ ሊያወጣቸው ፈለገና ከበነንት ምን አለ ይሄ ለእናንተ ፋሲካ ይሁንላችሁ ምን የሆነበት ጥቦት የታረደበት ደም የፈሰሰበት ጥቦት የታረደበት መስዋዕት የሆነበት ነፍሱን ያጣበት የሞተበት ወደ ቤታችሁ የሞት መልአክ እንዳይገባ የከለከለበት ያ ፋሲካ ይሁንላችሁ ፋሲካ ማለት እንግሊዘኛው ፓስኦቨር ነው የሚለው አለፈ ቀኛችሁ ውስጥ ከፈርኩና አንድ አለፈ በሉ ሰበር ዜና ክፉ ቤቲን አልፏል እግዚአብሔር ምስክሬ ሞት ቤቲን አልፏል እስቲ አልፏል በሉ አንድ እግዚአብሔር ምስክሬ ነው እናንተ ጅምላ አትገረፉ መልእክት አለኝ ጌታ ምስክሬ ነው ብላችሁ በታላቁ መከራ ጊዜ እነዚህ ናቸው የሚነጠቁት ቀድሞ እጃችሁን ውስጥ ከፈርኩና እኔ በሉ ጅምላ ሊገረፍም በሉ እስቲ የነበት በሉ እስቲ እንደማይነካ በሉ ጠላት ያውቃል በሉ እስቲ ያ ጥቦት የታረደበት ያ ጥቦት የሞተበት ያ ደም እናንተ አፍስሳችሁ ጥቦት አርዳችሁ ጉበናችሁና መቀናችሁን የቀባችሁበት ያ ለእናንተ ፋሲካ ይሁንላችሁ ፋሲካ ማለት ክፉ ቤታችሁን ሳያንኳኳ ሞት ቤታችሁን ሳያንኳኳ ጨለማ ቤታችሁን ሳያንኳኳ መቅሰፍት ቤታችሁን ሳያንኳኳ አለፈ እስቲ እጃችሁን ከፈርኩና አለፈ በሉ አይሁዶቹ ያ ቀን ለነሱ ከምን ይወጡበት ሞት ቤታቸውን ሳያንኳኳ ያለፈበት ቀን ለነሱ ይሄ 50ኛው ቀን የሚለው የመጀመሪያው የሳምንታት በዓል ተብሎ በአይሁዶች ይታወቃል ፒስቶፕ በደንብ ስሙት ዊክስ ይላል ምንድነው ሲባል አይሁድ ሳምንታት የሚለው ወደ ትንቢት ማለት በትንቢት ዓለም ቋንቋ ቢቀይርላችሁ ሱባኤ ማለት ነው ለሰባት ሱባኤ ሳምንት ማለት ሱባኤ የሚለው ፍቺው ሳምንት ማለት ነው ነገር ግን በትንቢት ዓለም ውስጥ የነበረው ሳምንትና ከትንቢት ዓለም ውጪ ሳምንት ይለያል በእኛ ዘመን ሳምንት ስለ 7 ቀን ያወራው ነው በትንቢት ዓለም ሳምንት ውስጥ ግን ስለ 7 ዓመት ያወራው ነው ስለ ሱባኤ ካወራው እና የሚገርማችሁ ነገር እግዚአብሔር ለነሱ ክዳን ሰጥቷል ከፋሲካ በኋላ ስንት ቀን ከፋሲካ በኋላ የሚገርማችሁ ነገር 7 ሳምንት ይቆጥራል ለምንድን ነው የሚቆጥሩት በደም ሰሙት እግዚአብሔር አምላክ ራሱ ህዝቡን ከግብጽ ባርነት አወጣና ይቺ 7ቷ ሳምንት ስታልቅ 7 ጊዜ 7 ስንት ነው 49 ነው 49ኛው ቀን አልቃ 50ኛው ቀን ላይ ራሱ እግዚአብሔር ቀጥ ብሎ መጣ መጀመሪያ በፋሲካ ዕለት ምን አደረገ ደም በበራቸውና በጉበናቸው ስለቀቡ ህዝባቸው ማለት የእስራኤል ህዝብ
በሞትና በመክሰፍት እንዳይጎዳ አድርጎ እግዚአብሔር አስወጥቷቸዋል። አሁን ህዝቡ ከወጣ በኋላ 50ኛው ቀን ሲሞላ እግዚአብሔር ራሱ ከዙፋኑ ወረደ። የት ሲባል ሲና ተራራ ላይ ከመላእክቱ ጋር ታጅቦ ወረደና በ50ኛው ቀን 10ቱን ትእዛዝ ሰጠ። ከበረን ተቀበሉ። ህዝቡ ወዴት መሄድ እንዳለባቸው፣ እንዴት መራመድ እንዳለባቸው፣ እንዴት መውጣት እንዳለባቸው፣ እንዴት መግባት እንዳለባቸው መሪሆ ተቀበለ። አይሁድ በፋሲካ አይቀልድም። ፋሲካ ሲባል በመብልና በመጠጥ አያነጻጽርም። በልብስና በጫማ አያነጻጽሩትም። ፋሲካ ሲባል ወደ ማይንዳቸው የሚመጣው የተሰዋ አካል መኖሩንና ቤታቸውን ሞት ማለፉን ያያሉ። ዛሬ እንድብዬ ልጸልይ፣ አይኖቻችን ይከፈቱ፣ ቀኛችሁን ከፍ አድርጉ። በኢየሱስ ስም በተለያየ ነገር ተይዘን የክርስቶስን ሥራ እንዳንረዳ የከለከለን የጨለማ ኃይል በኢየሱስ ስም ከዘመናችን ይሰባል፣ ከህይወታችን ይሰባል። በፋሲካ ወጥተዋል። በፋሲካ ሳይጎዱ አምልጠዋል። በፋሲካ ቤታቸው ሳይቋቋ በኩሩ ሳይሞት ከግብፅ ሀገር ላይ 430 ዓመት ከቆየበት ሀገር በሰላም ለዛውም በዝብዞ ወጡ ነው። ያንን እንደ ትልቅ ነገር ይዘው በየዓመቱ ያከብሩታል ፋሲካ። እግዚአብሔር ደግሞ ካስወጣቸው በኋላ በ50ኛው ቀን 7 ሳምንት ሰጠ። 7 ጊዜ 7 49 ነው። 49 ቀኑ እንዳለቀ በማግስቱ በ50ኛው እግዚአብሔር ለነሱ ምን ሰጠ? ከበነንት ሰጠ። ኪዳን። ምን አይነት ኪዳን? 10ቱ ትእዛዝ። እንዴት መኖር እንዳለባቸው፣ እንዴትስ መንቀሳቀስ እንዳለባቸው፣ እንዴትስ መውጣት እንዳለባቸው፣ እንዴትስ መግባት እንዳለባቸው መርሆን ሰጠ። ፕሪንሲፕል፣ የሚመሩበትን መርሆ፣ የሚወጡበትን መርሆ፣ የሚገቡበትን መርሆ እግዚአብሔር ሰጠ። እግዚአብሔር ሲሰጣቸው አሁን ያ የተሰጠው በስንተኛው ቀን ነው? በ50ኛው ቀን ነው። እግዚአብሔርን ያዩት በሰውና በእግዚአብሔር መካከል ያለው ኪዳን ከበነንት ማለት ሁለትና ከዛ በላይ በሆኑ ሰዎች መካከል የሚደረግ የውል ስምምነት ነው። በሰውና በእግዚአብሔርና በሰው መካከል እግዚአብሔር ከበነንት 10ቱ ትእዛዝ ያስቀመጠው በ50ኛው ቀን ነው። ስለዚህ 50ኛው ቀን ለነሱ ትልቅ ትርጉም አለው። በብሉይ ኪዳን ጊዜ በጣም ትልቅ ትርጉም አለው። አይቀልዱም። በስንተኛው? በ50ኛው ቀን። ለምን ሲባል እግዚአብሔር እኛን ሊያስመልጠን፣ እግዚአብሔር ስለ ራሱ ማንነት፣ ስለ ፍጥረት፣ ስለ ሰው ልጆች፣ ስለ ጠራቸው ልጆች እግዚአብሔር ልዩ ከበነንት የገባበት አቅጣጫ ያሳየበት መንገድ የመራበት እንዴት ወደ ከነዓን መግባት እንዳለብን፣ እንዴት መባረክ እንዳለብን፣ እንዴትስ መውጣት እንዳለብን፣ እንዴትስ መቀየር እንዳለብን እግዚአብሔር አቅጣጫ ያሳየበት ነውና ምን 50ኛው ቀን እግዚአብሔር 10ቱን ትእዛዝ የሰጠበት ቀን ነውና፣ ስለዚህ ህዝቡ በ50ኛው ቀን አይቀልዱም። ለምንድን ነው ሲባል እግዚአብሔርን ያዩበት ነው። ከእግዚአብሔር ጋር ቃል ኪዳን ያደረጉበት ነው። ስለዚህ 50ኛው ቀን ለነሱ ትልቅ ትርጉም አላቸው። ስለዚህ በዚህ በ50ኛው ቀን ምን ያደርጋሉ? 7 ሳምንት ሁሉ ጊዜ በአመት አንድ ጊዜ ፋሲካ ሲመጣ ፋሲካን ያከብሩና ባይሁዶች ታውቁታላችሁ፣ ሰንበት ቅዳሜ ነው ባይሁዶቹ። በደምብ ሰሙት። ፋሲካን ካከበሩ በኋላ ዛሬ ፋሲካ ከሆነ በማግስቱ 7 ሳምንት ይይዛሉ ወይም ሱባኤ ይይዛሉ። ሱባኤ ይዘው ምን ለማድረግ ነው? 50ኛው ቀን ላይ እግዚአብሔር ለኛ ኪዳን የሰጠበት ነው ብለው ሁሉም ሰው በአንድነት ተሰብስበው ለማምለክ፣ በአንድነት ተሰብስበው ለማክበር፣ በዓሉን ለማክበር። የትኛውም በዓል 50ኛው ቀን ያን እግዚአብሔር ኪዳን የሰጠበትን ፋሲካ ሲመጣ ከፋሲካ በኋላ ስንት ቀን ይቆጥራሉ? 50 ቀን ቆጥረው 49 ቀን ቆጥረው 50ኛው ላይ ሁሉም ሰው ከያለበት ከዓለም ዳርቻ ይጠራራሉ፣ ይሰባሰባሉ። ለምንድን ነው ሲባል በዓል ለማክበር። የምን በዓል ነው ሲባል እግዚአብሔር ኪዳን የሰጠበት ቀን ነውና ያ ቀን ለኛ ሊቀል አይገባም ብለው ይሰባሰባሉ። በዛ ቀን ነው መንፈስ ቅዱስ በኒው ተስታመንት ድንገት የወረደው። የእግዚአብሔርን ካላንደር አይታችሁታል? የእስራኤል ሕዝብ ከግብፅ ባርነት የወጣው በፋሲካ ነው። ለዓለም ኃጢአት ሁሉ ክርስቶስ የሞተው በፋሲካ ነው። ሄሎ የእስራኤል ሕዝብ ኪዳን ምን አይነት ኪዳን? 10ቱን ትእዛዝ አድርግ ወይም አታድርግ የሚለውን ኪዳን የተቀበሉት በ50ኛው ቀን ነው። በደምብ ስማኝ፣ በ50ኛው ቀን ነው መንፈስ ቅዱስ ጸጋ
የወረደበት መንፈስ ቅዱስ በምድር ላይ ለአንድና ለመጨረሻ የወረደበት በ50ኛው ቀን ነው። የእግዚአብሔርን ካላንደር ተመልከቱ። መልእክት አለኝ። እናንተ የረሳችሁት ትንቢት ሁሉ ይፈጸማል። ጌታ በሚያውቀው ይሄን እንደዚህ ላውራ፣ እጃችሁን ከፍ አድርጉልኝ። እግዚአብሔር አንተ በእናትህ ማፀን እያለህ አንቺ በእናትሽ ማፀን እያለሽ እግዚአብሔር ስለአንቺ የያዘውን ኪዳን ሳይፈጽም በኢየሱስም አትሞችም። በእግዚአብሔር ዘንድ የተረሳ ኪዳን የለም። አጠገባችሁ ሰው ያዙና በእግዚአብሔር ዘንድ የተረሳ ኪዳን የለም በሉ። እግዚአብሔር ስላንተ በሉ ያዙና የጻፈልህም በሉ እስቲ ያንን ይፈጽማል በሉት። ንገሩት። አይሁዶቹ በፋሲካ ስሙት። አይሁዶቹ በ50ኛው ቀን ምን ያደርጋሉ መሰላችሁ? በ50ኛው ቀን ሲመጡ አንድ ነገር ያደርጋሉ። ስሙት። 50ኛው ቀን ኪዳን የተቀበሉበት ነው። ኪዳን ማለት ለኛ ሊቀል ይችላል። እግዚአብሔርን ያዩበት፣ በእግዚአብሔር ከእግዚአብሔር ጋር የውል ስምምነት የገቡበት። እግዚአብሔር አልተዋችሁም፣ አትተውኝም፣ ይሄን ካደረጋችሁ ይሄን አደርግላችኋለሁ። ከበረንት እግዚአብሔር የገባበት ኪዳን ነውና ስለዚህ ዳይ ነውላችሁ። ይሄ ሁሉ ጊዜም አመት ሲመጣ ያንን ነገር ነው ኮንሲደር የሚያደርጉት። እና በጣም የሚገርመው ነገር፣ በጣም የሚያስደንቀው ነገር ልንገራችሁ። ወደዛ በዓል ሲመጡ ሰው እጅና እግር ይዞ አይመጣም። 50ኛው ቀን ለማክበር ሲመጣ እያንዳንዱ ሰው ምን ያደርጋል ሲባል ከፋሲካ በኋላ 7 ሱባኤ ከቆጠረ በኋላ 50ኛው ቀን ላይ ሁሉም ሰው ከምድር ቡቃያ የሚገርማችሁ ነገር ከእህል የሚገርማችሁ ነገር ሁሉም ሰርተው መጀመሪያ እህላቸውን መከራቸውን ያስገቡትን የሁላችሁ የመኸር ወቅት ነው። ከዛ በኋላ ካስገቡት ፍሬ ሁሉም ሰው የራሳቸውን ይዘው ወዴት ይመጣሉ? ወደ ኢየሩሳሌም ይሰባሰባሉ። ከዛ በኋላስ ይሄ ብቻ አይደለም። የሚገርማችሁ እርሾ የሌለበትን ሊጥ ወቅተው ይሰጣሉ፣ ያቦኩና ይሰጣሉ። ለማ ካህናቶች መጀመሪያ ይቀምሳሉ እዛ። ከዛ በኋላ ሁሉም ሰው ከበላ ከጠጣ በኋላ ከካህናት በኋላ ለምንድን ነው ሲባል የሰራውት ነገር ለእግዚአብሔር ቅድሚያ መስጠት ብሎ ይሰጣሉ። ከዛ በኋላ እዛ ቦታ ላይ የሚገርማችሁ ነገር በጣም የሚያስደንቀው ነገር ልንገራችሁ። ሁሉም ሰው ይዞ ይመጣል። ከዛ በኋላ መጀመሪያ ለካህናቶቹ ያቀርባሉ፣ ይዞ የመጡትን ነገር ያቀርባሉ እዛ ቦታ ላይ። ከዛ በኋላ በአንድነት በዓላቸውን ማክበር ይጀምራሉ። የዛን ለታ ከነገድ ከቋንቋ ነው ሰው ከተለያየ ቦታ ነው የተሰበሰበው፣ ከተለያየ ዓለም ክፍል ነው የተሰበሰበው። 12ቱ የይሁዳን ቦታ የተተካው ማቲያስም 11 ላይ ተጨምሮ 12 ሆነው እንደገና አጠቃላይ የአይሁድ ማህበረሰብ ተሰብስበው እዛ ቦታ ውስጥ ቁጭ ብለው በኢየሩሳሌም ላይ ያከብራሉ። ምኑን? በዓል ያከብራሉ። በዓል ያከበሩ እያለ የሚገርማችሁ ለካ የኦልድ ቴስታመንቱ ሲዝኑ አብቅቶ በዓል በዓመት አንድ ጊዜ የሚከበርበት አብቅቶ የሚገርማችሁ አሁን ኒው ቴስታመንት ሊመሰረት ነው። ይሄን አያውቁም። እንደ ወትሮ ነው ብለው ሁሉም በየዓመቱ እናከብራለን ብለው ለማክበር መጥተው በዓል ያከበሩ እያለ ያልጠበቁት ነገር ተደረገ። ምንድነው ሲባል የተከፋፈለ ልሳን ከሰማይ ሰማያት መንፈስ ቅዱስ ወረደና ቤቱን ሞላው ይላል። ከዛ በኋላ ቤቱን ሲሞላ ሰው ኤክስፔክት ያደረገው ነገር ምድሪቱ ላይ ፈሰሰ። ዞር ሲባል ግማሹ በማይታወቅ ቋንቋ ይናገራል። የተከፋፈሉ ልሳኖች ምንድነው ሲባል አንዳንዱ ይናገራል፣ የሚናገረውን አያውቅም። አንዳንዱ ደግሞ ይሰማል፣ ሲሰማ ሰውየው የሚናገረው የገዛ ቋንቋቸው ነው። ተናጋሪው አያውቅም፣ ሰማዩ ግን ሲሰማ የገዛ ቋንቋ። ሄሎ በደምብ ስሙ። እንደ ወትሮ ብለው አሁንም በዓል አክብረው አጨብጭበው ለመመለስ በተዘጋጁበት ጊዜ ያልጠበቁት ሌላ ሰማያዊ በረከት አገኛቸው። እኔ ጌታ በሚያውቀው ይህን ትንቢት ላውራ ለአንድ ሰው በኢየሱስ ክርስቶስ እንደ ትላንቱ ነው ብለህ ቁጭ ባልክበት እግዚአብሔር ያስገርምሃል። ይሄ ዓመት አላውቅም ለማን ይሁን ጌታ በሚያውቀው እንደ ትላንቱ ነው የኔ ህይወት የሚቀጥለው፣ እንደ ትላንቱ ነው እንደ ወትሮው ነው ብለህ በምትናገርበት እግዚአብሔር አምላክ እጅ በአፍ ያስጭናል። እግዚአብሔር ያስገርምሃል። ያልተጠበቀ ነገር በዘመን ይሆናል። እጃችሁ ከፈርጉ ነው ይሆናል በሉ። ለኛ ለአዲስ ከተማኞች 50ኛው ቀን ምን አይነት ትርጉም አለው? ምን አይነት ትርጉም አለው 50ኛው ቀን? ወይም ደግሞ ጴንጤቆስጤ የሚባለው ጴንጤቆስጤ ምን አይነት ትርጉም አለው? ላንቺ ስሙኝ። አሁን ከአይሁዶቹ በላይ ይበልጥ ልንደሰት የሚገባ እኛ ነን። ለምን ካላችሁ አይሁዶቹ በ50ኛው ቀን ልብ ብላችሁ ስሙት። አይሁዶቹ በ50ኛው ቀን የተቀበሉት በእነሱ ብርታትና በእነሱ ስራ ላይ የተመሰረተ አድርግ አታድርግ ላይ የተመሰረተ ህግ ነው የተቀበሉት።
እኛ ግን በ50ኛው ቀን የተቀበልነው አትድገም እኔ ስላንተ ጨርሼልሃለሁ የእግዚአብሔርን ጸጋ ተቀብለናል። ታስታውሳላችሁ መጽሐፍ ቅዱስ እንደዚህ ይላል ሙሴ ሕግን በተቀበለ ማግስት 3000 ሰው ለምን ሞተ ሲባል ሕግ ይከባል 3000 ሰው ሞተ። ለምንድን ነው የሞተው? መፈጸም አቅቶት ሕግ ተነክ ለዚህ ቆሞ ጳውሎስ እንደዚህ ይላል እኔ ሕግ በሌለበት ጊዜ እኔ ሕያው ነበርኩኝ። ሕግ ሲመጣ እኔ ሞትኩና ኃጢአት ሕያው ነበር። ኃጢአት ሕያው ለምንድን ነው ኃጢአት ሕያው የሆነው ሲባል ሕግ ከባድ ነው። አታድርግ አድርግ ላይ የተመሰረተ ነው። ስጋችን ደግሞ ለዛ በጣም ደካማ ነው። ይበልጥ ስጋችን የሚጥመው የተከለከለው ነገር ነው። ከተፈቀደልን ይልቅ ያልተፈቀደልን የተከለከለው ነገር ነው የሚያምረን፣ የተከለከለው ነገር ነው ደስ የሚለው። ነገር ግን ሙሴ ሕግን ከእግዚአብሔር ዘንድ ተቀብሎ በወረደ ማግስት ይላል በአንድ ጊዜ 3000 ሰው 3000 ሰው ጠፋ ይላል። ጸጋ ሲወርድ ታስታውሳላችሁ እዛው ምዕራፍ 2 ላይ መንፈስ ቅዱስ ወረደ። ከዛስ በተከፋፈሉ ሰዎች ተሞሉ። ከዛስ አንዳንዶቹ ወይን ጠጅ ጠጥታችኋል ሰክራችኋል አሉ። ጴጥሮስ ግን ድጋርና አልጠጣንም አልሰከርንም እና ሲባል እናንተ የሰቀላችሁታል እናንተ የገደላችሁታል አብ ግን በክብር ምን አደረገው? አስነሳው። ይሄ ብቻ አይደለም እና ሲባል አሁን እናንተም በገደላችሁት በሱ ካመናችሁ አለ በሱ ካመናችሁ መንፈስ ቅዱስን ትቀበላላችሁ ብሎ ሲናገር 3000 በሙሴ የሞተው እግዚአብሔር ነው። ኧረ አንድ ሰው አሜን ይበለኝ። በሙሴ የሞተው መለሰ በጸጋ አይታችሁታል። እኛ በ50ኛው ቀን የተቀበልነው ሕግ አይደለም፣ አድርግ አታድርግ የሚል ሕግ አይደለም፣ ትእዛዝ አይደለም የተቀበልነው። ትእዛዙን መፈጸም እንደማንችል እግዚአብሔር ስለሚያውቅ ምን ሰጠን? ፈጽሞ ጨርሶ ልጄ በኔ ይላል። ኧረ አንድ ሰው አሜን ይበል። እስቲ እጃችሁ ከፍ አድርጉና እኔ በሉ አርፌያለሁ በሉ። ለዚህ ከሆነ መጽሐፍ ሲናገር ኢሱኤና መጽሐፍ ሲናገር ታውቃላችሁ እናንተ ሸክም የከበዳችሁ ወደ እኔ ምን አደርጋችኋለሁ? ለካ ጸጋ የመጣበት የመጀመሪያው ፐርፐዝ ሊያሳርፈን ነው። አሜን። አድርግ ብሎ እኮ መቶ በጣም ሲምፕል ጉዳይ ነው። ነገር ግን እኔ አድርጌልሃለሁ ለማለት ኢትስ ቬሪ ዳንቻ። ሙሴ አታድርግ ይድናለሁ ካልክ አታድርግ ይሞታለሁ ካልክ መፍትሄ ነው። ነገር ግን ያንተ መዳንም መሞትም በምትተገብረው ሕግ ውስጥ ነው ብለው ለሰው ልጆች ሕግ ነው ያቀረበው። በአዲስ ኪዳን ጊዜ መንፈስ ቅዱስ ግን በዓለ 50 ቀን ሲወርድ ሕግን አይደለም ያቀረበው መስቀል ላይ ጨርሻል። እጃችሁ ከፍ አድርጉና ተፈጸመ በሉ። ድገሙና እስኪ ተፈጸመ በሉ። ስንቶቻችሁ ናችሁ በ50ኛው ቀን የተቀበላችሁትን መንፈስ ቅዱስን የምታከብሩ? አይሁዶቹ እኮ ሕግ ተቀብለው ሪስፔክት ያደርጋሉ። ሕግ ተቀብለው የሚገርማችሁ ነገር ዓመት ዓመት ለማክበር ይጠብቃሉ። ዓመት ዓመት አንድም ቀን በዛች በ50ኛው ቀን አይቀልዱም፣ በፋሲካ አይቀልዱም። መጽሐፍ ቅዱስ ሲናገር ለኛ ለአዲስ ኪዳን አማኞች ፋሲካችን ክርስቶስ ታርዶልናል ብሎ ለኛ ለአዲስ ኪዳን አማኞች ዴይሊ 24 ሰዓት ፋሲካ ነው። 365 ቀን ፋሲካ ነው። ክርስቶስ ታርዶልናል። ዓመት ጠብቀን ዓመት እስኪመጣ ድረስ ጠብቀን አናከብርም። በየጊዜው በየቀኑ እናከብራለን። ኢየሱስ ክርስቶስ ታርዶልናል። እስቲ እጃችሁን ከፍ አድርጉና ኢየሱስ ታርዶልኛል በሉ። ድገሙና እስኪ ኢየሱስ ታርዶልኛል በሉ። የመጀመሪያው በ50ኛው ቀን ለነና ላንተ የተደረገው ሕግ ሳይሆን የተሰጠ ጸጋ። በብሉይ ኪዳን ጊዜ በ50ኛው ቀን በድንጋይ ጽላት ላይ የተጻፈ ሕግ ነው የተሰጠው፣ በቀለም የተጻፈ ሕግ ነው የተሰጠው። በአዲስ ኪዳን ጊዜ ግን በልብ ጽላት ላይ በመንፈስ የታተመ። አንድ ሰው አሜን ይበለኝ። እስቲ እጃችሁን ጊዜ ከፍ አድርጉና መንፈስ ቅዱስ ታትሞብኛል በሉ። እኔ እንደው ማተም ያለበት መጽሐፍ ካላችሁ አንድ አሰብ ወይ እንደው እዚህ ላሳያችሁ። ማተም ተመልከቱ። እቺኛው ማተም ተመልከቱ። ይሄ ማተም ቢታጥኑት አይጠፋም። የፈለገ ነገር ለማጥፋት ብትሞክሩት አይጠፋም። ወይ ወረቀቱን ትቀዱታላችሁ እንጂ ይሄ ማተም ሊጠፋ አይችልም። ለምን ሲባል አንዴ ታትሟል። ማህተም አንዴ እንጂ አይደገምም። ሄሎ በደምብ ስማኝ። ማህተም አንዴ እንጂ 10 አይነካም።
የብሉይ ኪዳኑ በፊደል ነው በድንጋይ ጽላት ላይ የተጻፈው በ50ኛው ቀን ለእስራኤል ልጆች የተሰጠው። የአዲስ ኪዳኑ በመንፈስ ነው በድንጋይ ጽላት ላይ አይደለም በልብ ጽላት ላይ። አንድ ሰው ዛሬ ከዚህ ቤት ይነሳ በልብ ጽላት ላይ በቀለም አይደለም ይላል በመንፈስ። አንድ ጊዜ እጃችሁን በልባችሁ አስቀምጡና መንፈስ ቅዱስ ታትሞብኛል በሉ። ድገሙና እስኪ መንፈስ ቅዱስ ታትሞብኛል በሉ። ለዚህ እኮ ነው እርግጠኛ ሆኖ የሚናገረው ጌታ ኢየሱስ ክርስቶስ እኔ እሄዳለሁ አጽናኙ መንፈስ ቅዱስ በመጣ ጊዜ ዛሬና ነገ አይልም እስከ ዓለም ፍጻሜ። አንተ ይኸውልህ ከሚበሰብሰው ከዚህ አካል ወደማይበሰብሰው እስክትቀየር እስከ ዓለም ፍጻሜ ለኔ በሉ በ50ኛው ቀን በሉ የተሰጠኝ በሉ እስቲ መንፈስ ቅዱስ ነው። በቀለም የተጻፈ በሉ እስቲ በድንጋይ ጽላት ላይ የተጻፈ በሉ ሳይሆን በሉ እስቲ በመንፈስ በሉ ተሰጥቶኛል በሉ። በልብ ጽላት ላይ በሉ እስቲ በመንፈስ በሉ እስቲ ቃሉ ታትሞልኛል በሉ እስቲ። ይሄ መጽሐፍ በገባበት ሁሉ ማተም ደግሞ የሕጋዊነት ማረጋገጫ ነው። የማትሸማቀቅበት የማትሰጋበት ወይ ለእምነት ኖር ኢየሱስ ሙስሊም ነው አትሰጋም። ማህተም ካለ ደረትን ደፍተህ ነው የምታወራው። ለምን ሲባል ማህተም የሕጋዊነት ማረጋገጫ ነው። የሚገርማችሁ ነገር እግዚአብሔር በዚህ በአዲስ ኪዳን በ50ኛው ቀን ልጁን ሲልክ እኛ አንገት ደፍተን እንድንቀጥል ሳይሆን አንገታችንን ቀና አድርገን እየሰጋን እየፈራን ምን ሆናለሁ ያልን እንድንቀጥል ሳይሆን ዘና ብለን መንፈስ ቅዱስ ታትሞብኛል አትጠፋም በሉት። መንፈስ ቅዱስ በሉት ታትሞብሃል በሉት። ብርቱ ሰው ላይ ለመደገፍ ቆልቆ መለ አንተ ብርቱ ሰው አንተ ላይ ተደግፈህ ቆይ እስኪ ነው በቃ እስቲ ነው ትንሽ አግቶ ቆይ አንተ ላይ ለመደገፍ ነው የመጣሁት ከሰማይ ነበር ብራዘር ጸጋ ሲመጣ ሲጀመር ብርቱ ሰው ላይ ተደግፎ ለመቀጠል የእግዚአብሔር ጸጋ ሲመጣ ገንዘብ ባለው ሰው ላይ ተደግፎ የራሱን ነገር ለማሻሻል አይደለም። የእግዚአብሔር ጸጋ ሲመጣ ዕውቀት ባለው፣ የእግዚአብሔር ጸጋ ሲመጣ ገንዘብ ባለው፣ የእግዚአብሔር ጸጋ ሲመጣ በባለ ጸጋው ላይ ተደግፎ የራሱን ነገር ለማሳመር አይደለም። የእግዚአብሔር ጸጋ የመጣው ቢቁ ያልሆነው ሰው ብድቅ አድርጎ ይሰራል። እስቲ አንድ ጊዜ አጠገባቸው ነው ሱፒቱ ያያችሁ እሱ ዘጋር ያያዙ አጠገባቸው ነው ያያዙና ለዚህ በሉት መንፈስ ቅዱስ ይሰራብሃል በሉት። የደከምከው አንተ እንጂ በሉ እስቲ መንፈስ ቅዱስ በሉ እስቲ ዛሬም ይሰራል በሉ እስቲ ድገምና ዛሬም ይሰራል በለው። አንድ ሰው አሜን ይበለኝ። አንዳንድ ጊዜ ደክማችሁ ታውቃላችሁ፣ ተስፋ ቆርጣችሁ ታውቃላችሁ። እናንተ ተስፋ ስትቆርጡ እግዚአብሔር መስማት ያቆም ይመስላችኋል። እውነትም መንፈስ ቅዱስ አጽናኝ እንደሆነ አይታችሁታል፣ ቀምሳችሁታል ነው ወይስ አጽናኝ ነው ስለተባለ ነው? ሊም አንደስም በጌታ በጣም አንዳንድ ሰው ነገር ቢታገር መመለ ልንገራችሁ። አንዳንድ ሰው በጣም ደካማ ከመሆኑ የተነሳ ከእግዚአብሔር ጋር ሁሉ ይጣላል።
ጌታ ሆይ ይሄን ተስፋ ቃል ገፍተህ ነበር አላደርግም ብለሃል ይሄን ቃል ገፍተልኝ ነበር አላደርግም ብለሃል ከዚህ በኋላ አንተ የለህም ሲባል አለ ስለታተመ ምን ማድረግም አለ እኮ ነው እንደሽ ይላል ከዛ በኋላ ይሄ ሰውዬ ዳግም ቸርች አልገባም ቸርች ገብቻ አልዘምርም ቸርች ገብቻ አልቀመጥም በፍጹም አንተን አልፈጸምክም ብለው የተናገረው ሰውዬ ቅጽበት ውስጥ ሳያስብ እየዘመረ ራሱን ያገኛል አሁን ማንንም ሳይነካው ከቅድሙ ድካም ይወጣል ጌታው ተመስገን ማለት ይችላል ለምን ሲባል አጽናኙ መንፈስ ነው ኧረ አንድ ሰው አሜን ይበለኝ እጃችሁን አንድ ጊዜ ከፍ አድርጉልኝ በጌታ እንዲህ በሉት መንፈስ ቅዱስ ከኔ ጋር አለ በሉ ድገሙና መንፈስ ቅዱስ ከኔ ጋር አለ በሉ እስቲ እንግዲያውስ አትጠራጠሩ ሰው እንዲያጽናናችሁ አትፍቀዱ ጓደኛ እንዲያጽናናችሁ አትፍቀዱ ገንዘብ ያሉ ሰዎች እንዲያጽናናችሁ አትፍቀዱ ለምን ሰዎች እዚችው አጽናንተው እዚችው ያወራሉ የማያወራ ለዘላለም የሚያጽናናችሁ መንፈስ ቅዱስ ከናንተ ጋር አለ